ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ኪያር ነው። ይሄ ኪያር ፈጭቼ ነው። ኪያር ወይም ኮከምበር የሚባለውን ፈጭቼ ከዛ እንደዚህ በእቃ አድርጌ በረዶ ቤት ውስጥ አስቀምጬ ከዛ በረዶ ሆኖልኛል። ከዛ ይሄን ምን ታደርጋላችሁ? አይናችሁ ስር እየተቋቆረ ለሚያስቸግራችሁ ማለት ነው። ከዛ ይሄን በደንብ እንደዚህ ታስቀምጡና እንደዚህ ታረጉና አጥታችሁ ከዛ በዚህ ፊታችሁን ታሻላችሁ ማለት ነው። ጧት ጧት ፊታችሁ አይናችሁ ስር እየጠቆረ ላስቸገራችሁ ሰዎች ማለት ነው። እና በእንቅልፍ እጥረት ስልክ ላይ ብዙ ሰዓት እየቆየን አይናችን ስር በጣም እየጠቆረ ላስቸገረን ሰዎች ይሄ በጣም አሪፍ ነው። እንደዚህ በረዶ ሆኖ ከዛ ፊታችን ላይ እናሸዋለን ማለት ነው። ይሄን ጧት ጧት እና በጣም አሪፍ ነው። ለውጥ ታዩበት። ከዛም በኋላ እንደዚህ ትይዙና ፊታችሁን እንደዚህ ማለት ነው። አያችሁ፣ በጣም አሪፍ ነው የሚያደርገው። ፊታችሁ ላይ ጥቋቁር ነገር ያለባችሁ ያስለቅቃል። እንደገና ደግሞ በጣም አሪፍ ነው። እኛም ኩሽና ውስጥ ስለሆንኩኝ ነው። እንደዚህ አድርጋችሁ ፊታችሁን ዋብ ነው የሚያደርግላችሁ ማለት ነው። እንደዚህ ቀስ ብላችሁ ለአንድ ደቂቃ ምናምን ፊታችሁ ላይ ሽት ታደርጋላችሁ ማለት ነው። ልብሴ ላይ እየተጠባጠበብኝ ስለሆነ ነው። የስራ ልብስ ስለሆነ ኩሽና ውስጥ ስላለው ለዛ ነው። እንደዚህ አድርጋችሁ አሪፍ ፊታችሁን አሪፍ ያደርግላችኋል። ተጠቀሙት። እሺ፣ ኮከምበር ትፈጫላችሁ በመፍጫ በጁስ ማሽን ትፈጩና ከዛ እንደዚህ ታደርጋላችሁ ማለት ነው። እና በጣም አሪፍ ነው፣ ተጠቀሙበት። እሺ እህቶቼ። እና በጣም አሪፍ ነው። እንደዚህ አድርጋችሁ ተጠቀሙበት። ከዛ እንደዚህ ሌላውን አስቀምጡት። እኔ በትልልቁ አድርጌ ስለሰራሁት ነው። እናንተ ደግሞ ትንንሽ አድርጋችሁ መስራት ትችላላችሁ ለብዙ ቀን። ከዛ ይሄንን ኪስ ውስጥ እናስቀምጥና ፌስታል ውስጥ ከዛ በረዶ ቤት እንመልሰዋለን ማለት ነው፣ እንዳይቀልጥብን። ስንፈልግ አንዳንዱን እያነሳን እንጠቀማለን ማለት ነው። እንዴት እንደሚያምር አያችሁት? ዋው! በጣም ነው የሚያምረው። በጣም አሪፍ ነው። ተጠቀሙት። እሺ።